ሌሊት ነው? ሌሊት። ለምን አልተኛሽ? አይ እዚህ ጋር ብዙ ፋሚሊዎች አሉ፣ በእኔ ይዝናናሉ። እኔን በጣም ስለሚወዱኝ፣ እኔን በጣም ስለሚናፍቁኝ ለነሱ ነው የምኖረው። አሁን በእነሱ ይዝናናሉ ማለት ምንድነው የምትሰሪው እህቴ? በእኔ እነሱ እኔን እያዩ በእኔ በቃ ምንድነው አይስራሽ? ምንድነው 1.2 ሚሊዮን ሁለት የግራ እግር ኢትዮጵያ ይከተልሽ ምንድነው? አሁን ለምሳሌ ዲፕሬሽን የገባ ሰው በእኔ ይፈታል፣ ከጭንቀቱ ይወጣል፣ ጭንቀቱ ይላቀቅለታል። ጃኒ የእግዚአብሔር ይስጥሽ። በቃ ኮሜዲ ነገር ነው፣ በዛ ታወቃለህ። እስኪ ቀጥይ፣ እስኪ ኮሜዲ እስኪ ለኛ ተከታይ ትንሽ ነገር ባያችሁ። አይ እኔ ለሚከተለኝ ሰው ነው እንትን የማቀርበው ሞጣዬ። እና ለሚከተሉሽ አንቺ ጋር እኮ የሚከተሉሽ አሉ። ቀጥይ አቅርቢላቸው። የኛን ሰዎች ታያቸው በአንቺ ሳይድ ላሉ አሁን ፕሮግራሙ አይደለማ ሞጣዬ። 1.2 ሚሊዮን ሁለት ግራ እግር ኢትዮጵያዊ የሚከተልሽ ምን ሰርተሽ ነው? ኮሜዲያን እኮ በጣም ኮሜዲያን ነኝ። አይመስልም። በጣም ይወዱኛል። ምን ያህል መሀይም ግን ብታጠራቅሚ ነው ጃኒ? ብዙ መሀይም አለ። ሞጣዬ አይባልም፣ ነውር ነው። ብዙ እግዚአብሔርን ብዙ መሀይም። እስቲ ቆይ ስንት ናቸው? እንደዚህ ሞጣዬ ግን ደስ አይልም። እግዚአብሔር እስቲ ቆይ አህዮችን ልቁጠር። 1.2 ሚሊዮን አህያ። ምን ሰርተሽ ነው አንቺ? ምርምር አቅርበሻል? የሆነ መጽሐፍ ጽፈሻል? ኧረ ጥሩ አይደለም። ሰው አይሰደብም። የኔም ቤት ሁለት ግራ እግር አህያ እኔ ማየት አልፈልግም። እውነት ነው የምልሽ። 1.2 ሚሊዮን የግራ እግር አህያ ይቺ ልጅ ይከተላል። ግን ምንም የምታውቀው ነገር የለም። ሺ ዶንት ኖ ነቲንግ። ደግሞ አማርኛችን ተብታባ ብታይ ጉልድፋ መዶሻፍ ነገር ያን ትናገራለች። አክሰንቷ ሲደብር ሲጋ ለጆሮ ይቀፈኛል። ደግሞ ፊልተሩ ስታነሳ ጠቅላላ በድርቅ የፈሰች ሴትዮ አንተልግ። እንዲህ አይነት መሐይሞችን የምትከተሉ አዝናለሁ። እኔ ግን ብሎክ ባላደርገው 5 ሚሊዮን ይከተላል። ብሎክ እያደረኩ እኛ በየሰዓቱ ነው ብሎክ የምታወቀው በብሎክ አንድ የተዛባ ነገር ሲጽፍ ካይ ብሎክ አድርጌ ነው ማባረር። ማንቸስተር ዩናይትድ ማን ዩናይትድ መጀመሪያ ማን ትክክል ነህ? ኤምኤኤን ዩናይትድ እንደዚህ አይጻፍም። አንተ ደንቆሮ አጠራፈር ብለህ ጻፍ። ዩናይትድ ዩኤንአይ ነው፣ ቲኢዲ ነው የሚጻፈው። ዩኤንኤ ብለህ ትጽፋለህ አንተ እንደ መጋዣ። እንደዚህ አይነት መጋዣዎች ነው የሚከተሏል። ዩናይትድ ብሎ ለመጻፍ ኤንአይ ለማለት ኤንኤ ተመልከት። ዩናይትድ ብሎ ለመጻፍ እኮ ያልቻለ ደንቆሮ መጥቶ ለምን ተነካች ብሎ